ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው ማለት ነው። የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች በጋራ የምናይ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ ደግሞ ይዤላችሁ የመጣሁት ባለ አራት ሆሄ ቃላትን ነው ማለት ነው። የተነጣጠሉ ባለ አራት ሆሄ ቃላትን እንዴት አድርገን አገጣጥመን ማንበብ እንችላለን የሚለውን እነዚህ ላይ የምናይ ይሆናል ማለት ነው። ባለ ሁለትም ይሁን ባለ ሶስትም ባለ አራትም ቢሆን ምንም ችግር የለውም። የተነጣጠሉ ፊደላትን አገጣጥመን ማንበብ እንችላለን ማለት ነው። በቀላሉ አገጣጥመን ማንበብ እንችላለን። ዋናው ምንድነው? እኛ መጀመሪያ ማድረግ ያለብን ምነው የተነጣጠሉ ፊደላትን በደንብ መጥራት ከቻለን ቃሉን ባንድ ላይ አድርገን ማንበብ ለእኛ አያቅተንም ማለት ነው። ይህ ደግሞ ሚስጥሩ ምንድነው? ፊደላትን በመጀመሪያ ጠንቅቆ ማወቅ ነው ማለት ነው። ፊደላትን ጠንቅቀን ካወቅነን ቃላቶችን በደንብ አድርገን ማንበብ እንችላለን፣ እንዲሁም መጻፍ እንችላለን ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ ከኔ ጋር ትከታተላላችሁ። በመጀመሪያ ፊደላቶችን ወደታች አነብላችኋለሁ። ከዛ ደግሞ ወደ ቀኝ ወደ ጎን በኩል ፊደላትን የተነጣጠሉ ፊደላትን እያነበቡ እንዲሁም ደግሞ ቃላቶችን እያነበቡላችሁ ይሄዳለሁ ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው አብራችሁ ይቆዩ። አሁን ቀጥታ አብረን እያነበብን እንሂድ። ኦኬ ይቺ ማነች? ማ ረ መ አ መ ለ መ መ ቅ ቢ ው ስ ግ ሰ ን ው ም ር ጽ ን ራ ድ ረ ረ ላ በ ሰ ለ ዳ ዳ ጦ ቢ ድ ግ ግ ል ሳ ድ ም ት ት ት ሮ ር። ልክ እንደዚህ አድርጋችሁ ፊደላትን በትክክል ማንበብ ከቻላችሁ መጥራት ከቻላችሁ ቃሉን ለማንበብ ለእናንተ የማይከብዳችሁም ማለት ነው። በመጀመሪያ ፊደላቶችን እንደዚህ አድርጋችሁ ማንበባችሁን ማረጋገጥ ይጠበቅባችኋል ማለት ነው። ስለዚህ በመጀመሪያ እያንዳንዱ ፊደል መለየት ከቻላችሁ ቃሉን ማንበብ ወይም መጻፍ ለእናንተ ከባድ አይሆንም ማለት ነው። ቅድሚያ ማድረግ የሚጠበቅባችሁ ፊደላቶችን መለየት ነው ማለት ነው። ስለዚህ ፊደላቶችን እንደዚህ ከለያችሁ በኋላ ቀጥታ ቃሉን ማንበብ ትችላላችሁ ማለት ነው። ነገር ግን እነዚህ የተነጣጠሉ ፊደላትን በደንብ ማወቅ ካልቻላችሁ ወይም ማንበብ ካልቻላችሁ መጥራት ካልቻላችሁ እንደገና ፊደል ላይ ሄዳችሁ በደንብ ማንበብ ይጠበቅባችኋል ማለት ነው። እንደዚህ እያደረጋችሁ መለማመድ ይጠበቅባችኋል። አሁን ወደ ቀኝ በኩል ደግሞ የተነጣጠሉ ፊደላትን እየጠራሁኝ ከዛ ደግሞ ቃሉን አብሬ እያነበብኩ ሄዳለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው አብራችሁ ይቆዩ። አሁንም በድጋሜ አብረን እያነበብናችሁ እንሂድ። ኦኬ ይቺ ማነች? ማ ከመቤተሰብ አራተኛ ፊደል ነች። ይቺ ስ ከሰ ቤተሰብ ስድስተኛ ፊደል ነች። ይቺ ደግሞ ረ ከረ ቤተሰብ የመጀመሪያ ፊደል። ይቺ ግ ከገ ቤተሰብ ስድስተኛ ፊደል ማለት ነው። ስለዚህ እነዚህም ፊደላቶች እንደዚህ አድርገን እያንዳንዱ ሂት እንደመጡና እያንዳንዱ ደግሞ ድምፃቸውን ካወቅንን ቀጥታ ማንበብ እንችላለን ማለት ነው። ስለዚህ አሁን ይህንን ይቺ ማነች ብያቸዋለሁ። ይቺ ስ፣ ይቺ ረ፣ ይቺ ግ። ስለዚህ ይህንንም ደን ቃሉን ስናነብ ማ ስ ረ ግ ማስረግ ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ረ የመጀመሪያ ፊደል፣ ግ ከገ ቤተሰብ ስድስተኛ፣ ረ የመጀመሪያ ፊደል፣ ግ ከገ ቤተሰብ ስድስተኛ ማነው? ይቺ ረ ነች፣ ይቺ ግ ነች፣ ይቺ ረ ነች፣ ይቺ ግ ነች ማለት ነው። ስለዚህ እነዚህ ፊደላቶች ካነበብናቸው ወይም ካወቅናቸው ቀጥታ ሄደን ቃሉን ማንበብ እንችላለን ማለት ነው። ቃሉን ስናነበው ደግሞ ምን ይሆናል? ረ ግ ረ ግ ረግረግ ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ መ የመጀመሪያ ፊደል ናት። ይችም ሰ የመጀመሪያ ፊደል፣ ይቺ ደግሞ ላ
አራተኛ ፊደል፣ ይቺ ል ስድስተኛ ፊደል። ይኸው ይቺ መነች፣ ይቺ ሰነች፣ ይቺ ደግሞ ላነች፣ ይቺ ልነች። ስለዚህ እነዚህም ፊደላቶች ከዚህ ላይ ካወቅናቸው ቃሉንም ስናነብ በቀጥታ ሄደን መሰላል መሰላል ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ እቺ አ የመጀመሪያ ፊደል፣ ን ከነ ቤተሰብ ስድስተኛ፣ በ የመጀመሪያ ፊደል፣ ሳ ከሰ ቤተሰብ አራተኛ። ይኸው ይቺ አ ነች፣ ይቺ ን ነች፣ ይቺ ደግሞ በ ነች፣ ይቺ ሳ። በአንድ ላይ አድርገን ስናነበው አ ን በ ሳ አንበሳ ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ እቺ መ የመጀመሪያ ፊደል፣ እቺ ው ስድስተኛ ፊደል፣ እቺ ደግሞ ሰ የመጀመሪያ ፊደል፣ ይቺ ድ ከደ ቤተሰብ ስድስተኛ ፊደል ማለት ነው። ስለዚህ ይቺ መነች፣ ይቺ ውነች፣ ይቺ ሰነች፣ ይቺ ድነች። እነዚህ ፊደላቶች ከዚህ ላይ ካወቅነን ቀጥታ ሄደን ቃሉን ማንበብ እንችላለን ማለት ነው። ቃሉ ምን ይላል? መውሰድ መውሰድ ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ለነች የመጀመሪያ ፊደል፣ ይቺ ምነች ከመቤተሰብ ስድስተኛ፣ ይቺ ለነች ከለቤተሰብ የመጀመሪያ፣ ይቺ ምነች ከመቤተሰብ ስድስተኛ። ስለዚህ ይቺን ለ ካልናት፣ ይቺን ም ካልናት፣ ይቺን ለ ካልናት፣ ይቺን ም ካልናት፣ እነዚህም ፊደላቶች በአንድ ላይ አድርገን አገጣጥመን ስናነባቸው ለምለም የሚለውን ቃል ማግኘት እንችላለን ማለት ነው። ለምለም የሚለውን ቃል ማግኘት እንችላለን። ከዚህ ላይ ደግሞ እቺ መ ከመቤተሰብ የመጀመሪያ ፊደል፣ ር ከረቤተሰብ ስድስተኛ፣ ዳ ከደቤተሰብ አራተኛ፣ ት ከተቤተሰብ ስድስተኛ ማለት ነው። ይኸው ይቺ መነች፣ ይቺ ርነች፣ ይቺ ዳነች፣ ይቺ ደግሞ ት። ስለዚህ እነዚህ ፊደላቶች በደንብ አድርገን ማወቅ ከቻለን ወይም ካወቅናቸው ከጠራናቸው ቀጥታ ሄደን ቃሉን ማንበብ እንችላለን ማለት ነው። ቃሉን ስናነባው ደግሞ ምን አይነት ድምፅ ይሰጠናል ወይም ምን አይነት ቃል ይሰጠናል ማለት ነው? መርዳት መርዳት የሚለውን ቃል ማግኘት እንችላለን ማለት ነው። ቃሉን ደግሞ ሄደን ስናነበው መርዳት የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ ቀጣይ ከዚህ ላይ መ የመጀመሪያ ፊደል፣ ፅ ከፀ ቤተሰብ ስድስተኛ፣ ዳ ከደ ቤተሰብ አራተኛ፣ ት ከተ ቤተሰብ ስድስተኛ። ያው ይቺ መነች፣ ይቺ ፅ፣ ይቺ ዳ፣ ይቺ ት። እነዚህ እንደዛ አድርገን ካለየናቸው ቀጥታ ሄደን ማንበብ እንችላለን ማለት ነው። ምን ይላል? መጽዳት መጽዳት የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ቅ ከቀ ቤተሰብ ስድስተኛ፣ ን ከነ ቤተሰብ ስድስተኛ፣ ጦ ከጠ ቤተሰብ የመጨረሻ፣ ት ከተ ቤተሰብ ስድስተኛ ማለት ነው። ይኸው ይቺ ቅነች፣ ይቺ ንነች፣ ይቺ ጦነች፣ ይቺ ደግሞ ትነች። ስለዚህ ከዚህ ላይ እነዚህ ፊደላቶችን ካወቅናቸው ቀጥታ ሄደን ቃሉን ደግሞ ምን ብለን ማንበብ እንችላለን? ቅንጦት ቅንጦት ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ይቺ ማነች? ቢ ከበቤተሰብ ሶስተኛ፣ ይቺ ራ ከቤተሰብ አራተኛ፣ ይቺ ደግሞ ቢ ከበቤተሰብ ሶስተኛ፣ ይቺ ሮ ከቤተሰብ የመጨረሻ። ስለዚህ እነዚህን ፊደላት ከዚህ ላይ ካወቅነን ቀጥታ ሄደን ቃሉን ማንበብ እንችላለን ማለት ነው። ይቺ ማናት ነው ያልኳችሁ? ቢ፣ ይቺ ደግሞ ራ፣ ይቺ ቢ፣ ይቺ ደግሞ ሮ። ስለዚህ ከዚህ ላይ በትክክል እነዚህ ፊደሎችን ካወቅናቸው ቀጥታ ሄደን ቃሉን ማንበብ እንችላለን ማለት ነው። ቃሉ ምን ይላል ስናነበው? ቢ ራ ቢ ሮ ቢራቢሮ ብለን ማንበብ እንችላለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ማናለች? ው ከወ ቤተሰብ ስድስተኛ፣ ድ ከደ ቤተሰብ ስድስተኛ፣
ድ ከደ ቤተሰብ ስድስተኛ፣ ር ከደ ቤተሰብ ስድስተኛ። እነዚህ ሁሉም ስድስተኛ ወይም ሳድስ ድምጾች ናቸው ማለት ነው። ኦኬ ይቺ ማነች? ው ብያቸዋለሁ። ይቺ ድ አሁንም ተመልሷ ድ ከዛ ር። ለምሳሌ አሁን ከዚህ ላይ ድን ሁለት ጊዜ ነው የጻፍናት። ሁለት ጊዜ ተጽፋለች። ሁለቴ ነው የምናነባት። ይኸው ድ ድ ብለን ሁለቴ እናነባታለን ማለት ነው። ስለዚህ ከዚህ ላይ ፊደላቶች እንደዚህ አድርገን ከለየን ቀጥታ ሄደን ቃሉን ማንበብ እንችላለን ማለት ነው። ቃሉን ስናነበው ደግሞ የሚለውን ቃል ይሰጠናል። ው ድ ድ ር ውድድር የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ አሁን ደግሞ ይህንን እንደዛ አድርጌ ካነበብኩላችሁ በኋላ ፈጠን ፈጠን እያልሁኝ ቃሉን አነብላችኋለሁ ወይም ቃላቶችን አነብላችኋለሁ ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ደግሞ በመጨረሻ ቪዲዮን አቁማችሁ በራሳችሁ መለማመድ ይጠበቅባችኋል ማለት ነው። ስለዚህ እስኪ አሁን አብረን እናንብብና እናንተ ደግሞ ቪዲዮን አቁማችሁ ማንበብ ይጠበቅባችኋል። እሺ የመጀመሪያው ቃል ከዚህ ለምን ይላል? ማስረግ፣ ረግረግ፣ መሰላል፣ አንበሳ፣ መውሰድ፣ ለምለም፣ መርዳት፣ መጽዳት፣ ቅንጦት፣ ቢራቢሮ፣ ውድድር ብለን ማንበብ እንችላለን ማለት ነው። ልክ እናንተም አንብባችሁ ከጨረሳችሁ በኋላ ደግሞ እንደገና ቪዲዮን አቁማችሁ በራሳችሁ ማንበባችሁን እንዳትረሱ ማለት ነው። ኦኬ ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።